ቁልና ኃይለኛ ከሆንክና ከታወቅ ጉቦ ሳትከፍል ቤተክርስቲያን ልትከተል ትችላለህ። እንዴት? 6.1 ሚሊዮን ዶላር ዶንኪ ቲዩብ ሰብስቧል አሜሪካው ገዳ ነው። አንተ እኮ በጣም ሚሊዮን ቪው በነበረ ሰዓት እኮ ምንም ለኛ አዲስ ነገር የለም። ለአንተ አሁን በዚህ ሰዓት የቆመው ረብጣ የሚገባው ገንዘብ ነው እንጂ ሌላ የተፈጠረ ነገር የለም። የሚጸልይ ሰው ከብዙ ባለጠጋ ሰው ይበልጣል። ሰላም ዩቲዩብ እንዴት ናችሁ? ዛሬም በአዲስ ቪዲዮ በአዲስ ሐሳብ መጥቻለሁ። እንግዲህ ቪዲዮ ከመጀመራችን በፊት ቻናልን ሰብስክራይብ፣ ላይክ በማድረግ ቤተሰቡን ቀጥታ ወደ ቪዲዮ ነው። የሚጸልይ ሰው ከብዙ ባለጠጋ ሰው ይበልጣል። የሚጸልይ ሰው በጣም ከተማረ ሰው ይበልጣል። የሚጸልይ ሰው እጅግ ትልቅ ስልጣን ካለው ሰው ይበልጣል። ጸሎት እንግዲህ ለሁሉም ነገር ያው መሰረት መሆኑን እንግዲህ እዚህ ላይ እንመለከታለን። ለሁሉም መጸለይ አስፈላጊ ነው ማለት ነው። ቁልና ኃይለኛ ከሆንክና ከታወቅ ጉቦ ሳትከፍል ቤተክርስቲያን ልትከተል ትችላለህ። እንዴት? ጥበብ አለህ አንተ፣ ጥበብ አለህ ልትፈራ ትችላለህ። ለምሳሌ መቅተል ያላቸው፣ መድፍ ነጸር ያላቸው፣ አቃቤ ርዕስ ያላቸው፣ ጥላ ወጊ ያላቸው እነዚህ ሰዎች ተፈሪ ናቸው። ለምሳሌ በጥንቁልናቸው ስለሚፈሩ ለነሱ ቦታ ይሰጣል ማለት ነው። ጌታ ኢየሱስ ሊመጣ ነው በደጅ ነው ንስሐ ግቡ ስትል ግን የሚሰማ የለም። አንድ መነኩሴ ቢጫ የለበሰ ጸጉሩ እንደ ዊግ የሚገርም ነገር የተፈጥሮ ጸጉራቸው አይደለም። አንዳንዶች ስታይ ዊግ ቀጣጥለው መጣው ከተማ መስመር ላይ መሀል አስፋልት ላይ ይሄ ድግምታቸውን ይዘው የራሳቸውን የውሸት ትምህርት ትርክ ይዘው ይቆማሉ። በዚህ ይከተላቸዋል። ከጊዜ በኋላ ገንዘብ ሰብስበው ሲያበቁ ሲበለጽጉ ቦታ ስፍራ ሲይዙ የሚገርም ነገር ታጣቸዋለህ። ገንዘብ እስኪያገኙ እስኪበለጽጉ ድረስ ግን ከህዝብ ፊት አይጠፉ ታያቸዋለህ፣ ውር ሲሉ ማለት ነው። እና ህዝብ ደግሞ ይከተላል። የሚከተላቸው ወዶ አይደለም፣ አዚምና ድግምት መተት በላዩ ላይ ስለሚረጩበት ነው። ወዶ የኢትዮጵያ ህዝብ አይከተላቸው። ይሄ ሰው ያው እዛ እምነት ውስጥ የቆየ ሰው ነው። እዚህ ላይ እንግዲህ ያነሳ ያለው ሐሳብ በጣም ከባድ ነው። እንዲህ አይነት ነገር እዛ ቤት ውስጥ ካለ በጣም አደገኛ ነው ማለት ነው። እንግዲህ እግዚአብሔር እንግዲህ እንዲህ አይነት መንፈስ ይስበረው እንላለን። እስኪ የሚቀጥለውን ቪዲዮ እንመልከት። እንግዲህ በጣም ከባድ ነው። መጨረስም እንኳን አልቻልኩም። እንዲህ አይነት ነገር ቸርች ውስጥ እንዲህ አይነት የክለብ ውስጥ እንግዲህ የሚሰሩት ስራ እዚህ ቸርች ገብቶ እንዲህ ሲሆን በጣም ያሳዝናል። እንግዲህ ዓለምን አትምሰሉ ነው እንጂ የሚለው ከመንፈሳዊነት ወደ ዓለማዊነት ተቀይራችሁ ከነሱ ጋር እነሱ የሚያደርጉትን አድርጉ የሚል እንግዲህ መጽሐፍ ቅዱስ ላይ የለም። ይሄ በጣም የሚያሳዝን ነገር ነው። በዚህ ዘመን እንግዲህ የማናየው ጉድ የማንሰማው ታሪክ የለም። ከእንዲህ አይነት እንግዲህ ይጠብቀን ከማለት ውጭ ምንም የምንለው ነገር የለም።
እንግዲህ ይሄ ሰሞኑን ትሬንድ የሆነው ያው ስታይል ነው። ይሄ እንግዲህ በዓለም ያሉት የሚያደርጉት የሚከተሉት ተግባር ነው። እንግዲህ እንዲህ አይነት ነገር ደግሞ አሁን በመዝሙሩም እየሰሩ ነው። እስኪ እንመልከት። እንግዲህ ምንድነው የዚህ ነገር ጥቅሙስ? የዚህ ነገር መልእክቱስ ምን እንደሆነ እስካሁን እንግዲህ አልገባኝም። እስኪ የምታውቁት የዚህን ተግባር ወይም ደግሞ የዚህን ቪዲዮ ትርጉሙ በኮሜንት ላይ ሐሳባችሁን አስቀምጡልኝ። አይ ቲንክ አንዳንድ ጊዜ እንግዲህ እዚህ ሶሻል ሚዲያ ላይ የምናውቃቸው ብዙ ትላልቅ ሰዎች ብዙ ስራ የሰሩ እንዲሁም ደግሞ በብዙ ዘርፍ የሚታወቁ ሰዎች አንዳንድ ጊዜ አውቆ አጀንዳ የሚፈጥሩ ነው የሚመስለኝ። ምክንያቱም እሸቱ ከዚህ በፊት ልጅቷ እንግዲህ ለቸርች ድጋፍ የሰራችውን ስራ በጣም ቪዲዮ ሰርቶበት በጣም ውዝግብ ተነስቶ ነበር። አሁንም ደግሞ ሰሞኑን እንግዲህ ብዙ ሰራተኞችን ላባረር ነው፣ እንዲህ መሆን አልቻልኩም፣ እንዲህ ችግር ገጠመኝ ምን እንዲሆንኩ ምናምን ብሎ ባለፈው ቪዲዮ ሰርቷል። እሱም ቪዲዮ በተመለከተ በአሁኑ ሰዓት ሶሻል ሚዲያ ላይ እየተንቀሳቀሰ ወይ ደግሞ እየተሰራ ያለው ነገር በጣም ብዙ ነገር ነው እየተባለ ያለው። እስኪ ያን ቪዲዮ እንመልከት። ዶንኪቲው አሁን በትክክል አደጋ ውስጥ ነው ያለው። በቀጣዮቹ 8 ቀናት 31 ሰራተኞችን ለማሰናበት ይከደል። አሁን እየሳኩ ነው እንጂ በጣም የሚያስጨንቅ ነገር ነው የምነግራችሁ። መቼም ዶንኪቲው እንደ ቀልድ 31 ሰራተኛ ቢያሰናብት ቤተሰብ አላቸው፣ ህይወት አላቸው። አንዳንዶቹ የ4 ልጅ እናት፣ የ3 ልጅ አባት፣ ሁሉም የራሱ ህይወት አለው። እንኳንስ ስራ አጥቶ አሁን ላይ ያለንበት ሁኔታም በቂ እያኖራቸው አይደለምና እንደው በትዕግስት ይቺ ቪዲዮ እስከመጨረሻው አዳምጡኝ። በመላው ዓለም ያላችሁ ከኛ ጋር ታሪክ ያላችሁ ብዙ በጎ ነገር ሲሰራ ከጎናችን ቆም። $6.1 ሚሊዮን ዶንኪቲው ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲው ምጽዋብ ነበርና ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲው ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪቲው ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪቲው ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? እንግዲህ እሸቱ ያነሳው ሐሳብ ያው ሜቢ ችግር ላይ ሊሆን ይችላል፣ የምናውቀው ነገር የለም። ነገር ግን እዚህ ላይ ያለው ባለፈው እንግዲህ ያነሳው ሐሳብ ያው ሜቢ ችግር ላይ ሊሆን ይችላል፣ ምን ሊሆን ይችላል፣ የምናውቀው ነገር የለም። አሁን ደግሞ የህዝቡ ሪአክሽን የጠበቀው ሌላ ነው፣ ግን አሁን ደግሞ የተነሳው ሌላ ነው። ይህንን አስመልክቶ ትንሽ ሪአክት እያደረገ ነው እሱም ማለት ነው የተሰማው። ሌላ ደግሞ በሌላ መንገድ ብዙ ነገር እየተባለ ነው። እስኪ አንድ ሰው ቪዲዮ እንመልከት። እሺ አባቴ ይቅርታ፣ በቃ ሶሪ ነው የምንለኛ። በቃ ገብቷል አይደለ? ምክንያቱም አንተ እኮ በጣም ሚሊዮን ቪው በነበረ ሰዓት እኮ ምንም ለኛ አዲስ ነገር የለም። ለአንተ አሁን በዚህ ሰዓት የቆመው ረብጣ የሚገባው ገንዘብ ነው እንጂ ሌላ የተፈጠረ ነገር የለም። ልክ ሀገር እንደወደቀ አታስመስለው። ህዝብ ደግሞ የሥራህ ነጸብራቅ ነው። ገብቷል አይደለ? አንተ ሰው እማያይህ ይመስልሃል እና አንተ በቃ ጭንቅላት በጣም ስማርት ሆኖ ይሰማሃል። ግን አንተን ደግሞ የሚረዳ ዜጋ እንዳለ ማወቅ አለብህ። ገብቷል አይደለ? ፕራዶ እየነዳ በእግሩ ሜዳውን ህዝብ እርዱኝ ታደጉኝ ማለት ይከብዳል። አንተ እኮ በዩቲዩብ እኮ ሰክሰስፉል ከሚባሉት ሰዎች አንዱ ነህ፣ የሰራህ ሰው ነህ። አንተን የምንታደገው በምን ሁኔታ ነው? ሸቅለህ ስትመጣ እኮ ነው የምናቀኛ። ዛሬ ላይ ታደጉኝ የምትለው ምን ገጥሞ ነው? የትኛውም ዩቲዩበር እኮ ኢትዮጵያ ውስጥ እንዳንተ ሰክሰስፉል አልነበረም። ገብቶሃል አይደል? ስለዚህ እኛ ካንተ የምንጠብቀው አሁን እርዱኝ ሳይሆን የሆነ ነገር ፈጥረህ ለዚች ሀገር የሆነ ለወጣቶች የሥራ ዕድል ፈጥረህ ማየት ነው አንተን የምንጠብቀው እንጂ ታደጉኝ እርዱኝ እንድትል አይደለም። ፕራዶ እየነዳ በጣም ደልቀቅ ያለ ላይፍ እየመራህ 40 ምናምን ነው ስንት ሰራተኛ። በነገራችን ላይ ሰራተኞቹ የሚሰሩት ለአንተ ነው ለኛ አይደለም። ሲሰሩ ያንተን ቢዝነስ ነው የሚያሳልጡት፣ ሌላ ነገር የለም።
ዶንኪ ቲዩብን ቢቀጥል ላንተ ነው የሚቀጥለው፣ ለኛ አይደለም። በእርግጥ ታርጌት ከስተመሮች እኛ እንዳልሆነ እናውቃለን። የውጭዎቹን ዶላሯን ነው የምፈልገው አንተ። እነሱም ግን እንደው ቢነቁ ከልጆች ከሆነ እዛ ውጪ ስትረስ ካለው ላይፍ ቀንሰው ስለሆነ የሚሰጡት ልክ የጽድቅ ስራ እንደምትሰራ አታስመስለው። አንተ እኮ ያንተ ልጅ የማያየውን ቪዲዮ ነው አይደለ ለሌሎች ሰው ልጆች የምትሸጠው ዩቲዩብ ላይ። ያንተ ልጅ አያይም እንደዚህ አይነት ቪዲዮ አይደለ? ዋሸን አልዋሸንም አይደል እንዴ? ስለዚህ ሁሉ ነገር ደግሞ በስፖንሰር አይኮን። አንተ እኮ ሸቀልክ በቃ። ስለዚህ ሰውም ይነቃል። የእሸቱ ቪዲዮን በተመለከተ ብዙ እንግዲህ ሀሳብ እየተሰጠ ነው። ብዙ ሰው እንግዲህ የራሱን ምልከታ የራሱን የተሰማውን ያስቀመጠ እንግዲህ መጨረሻውን የምናይ ይሆናል። ውድ የቻናሌ ቤተሰብ የዛሬ ቪዲዮ ይሄን ይመስላል። በሌላ ጊዜ በሌላ ሀሳብ በሌላ ርዕስ ላይ ተመልሼ እመጣለሁ። እስከዛ ቻናሌን ሰብስክራይብ፣ ላይክ በማድረግ ቤተሰብ ያላችሁበት መልካም ጊዜ